የተወደዳችሁ አድማጭ ተመልካቾች የዕለቱ መሰማት ያለባቸው ሁለት መረጃዎች ይዤላችሁ ቀርቤያለሁ። መልካም ቆይታ። ኢራን አዲስ ረዥም ርቀት ሚሳኤል ሙከራ አድርጋለች። ትራምፕ ኢራን ወደ አሜሪካ የሚደርሱ ሚሳኤሎችን እየሰራች መሆኑን ተናግረዋል። በዚህም አሜሪካን ለመምታት በመዘጋጀት ለዲፕሎማሲ ክፍት አለመሆኗን ያሳያል ብለዋል። ሲኤንኤን እንደዘገበው ትራምፕ ማክሰኞ ምሽት ኢራን ወደ አሜሪካ ግዛት ሊደርሱ የሚችሉ የረዥም ርቀት ሚሳኤሎችን እያመረተች ነው ብለዋል። ሁለቱንም መረጃዎች በዝርዝር ትሰማላችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ትራምፕ ኢራን በቅርቡ አሜሪካን መምታት የሚችሉ ሚሳኤሎችን እየሰራች ነው በማለት አስጠንቅቀዋል። ማስጠንቀቂያውን ያስተላለፉት በሁለተኛው የስልጣን ዘመናቸው የመጀመሪያ ንግግራቸው ላይ መሆኑን ሲኤንኤን ገልጸዋል። ፕሬዝደንቱ እንዳሉት አውሮፓና ሌሎችን ሀገራት አደጋ ላይ ሊጥሉ የሚችሉ ሚሳኤሎችን አያቶላው ሰርተዋል። እናም በቅርቡ ወደ አሜሪካ የሚደርሱ ሚሳኤሎችን ኢራን ለመስራት እየሞከረች ነው ብለዋል። በዚህም በቴህራን ሚሳኤል ፕሮግራም ላይ ያላቸውን ስጋትም አጉልተው ትራምፕ ተናግረዋል። የትራምፕ አስተያየት የመጣው ፔንታጎን በኢራን አቅራቢያ ትልቅ ወታደራዊ ይዞታ ላይ ከከተመ በኋላ ነው። በደርዘን የሚቆጠሩ የጦር መርከቦች፣ ሁለት የአውሮፕላን ተሸካሚ ጥቃት ቡድኖች፣ ተዋጊ ጀቶች፣ ነዳጅ የሞሉ አውሮፕላኖችና የአየር መከላከያ ዘዴዎችን ኢራን ለመምታት አሜሪካ አዘጋጅታለች። በተመሳሳይ የኢራን ቅያም አንድ ሱፐር ባላስቲክ ሚሳኤል ሙከራ ተደርጓል። የጅራት ክንፍ የሌለው የራዳር ፊርማ ለመቀነስ የተነደፈ ሚሳኤል ነው። 800 ኪሎ ሜትር ርቀት እንዳለው ተገልጿል። 750 ኪሎ ግራም የሚመዘን የጦር ጭንቅላትም እንዳለው ፕሬስ ቲቪ ዘግቧል። በመካከለኛው ምስራቅ ውጥረቱ እየተባባሰ በሄደበት በአሁኑ ወቅት ቅያም አንድ ሚሳኤል የኢራን ወታደራዊ የቴክኖሎጂ ብቃትን የሚያሳይ ምልክት ሆኖ ብቅ ብሏል። በትክክለኛ የጥቃት አቅሙና በፈጣን የመሰማራት ፍጥነቱ አስፈሪ እንደሆነ ተገልጿል። የተሻሻለ ስሪት አውዳሚ ኃይልን ብቻ ሳይሆን በንድፍና በአፈጻጸም ላይ አዳዲስ ማሻሻያዎችን በማካተት በክልሉ ውስጥ ካሉ በጣም አስፈሪ የአጭር ርቀት ባላስቲክ ሚሳኤሎች አንዱ ነው ተብሏል። በዚህም በቴክኖሎጂ ረገድ ቅያም አንድ ሚሳኤል በኢራን የባላስቲክ ሚሳኤል ቴክኖሎጂ ውስጥ ትልቅ እርምጃ መሆኑ ተገልጿል። አድማጭ ተመልካቾች የዕለቱ መሰማት የነበረባቸው መረጃዎች እነዚሁ ነበሩ። ለተጨማሪ መረጃ ላይክ እና ሰብስክራይብ እንዳይረሳ።